ሉተር የእግዚአብሔር መገለጥ አለው ብለህ ታምናለህ ወንድማችን? በጣም ጥሩ። አዎ ስለ ላይፎቹ አንድ ጥያቄ ልጠይቅና ምናልባት የምትቀበለው ከሆነ አልቀበለውም አይመለከተኝም ካልክ ወደ ትምህርቶቹ ቀጥታ ገባለሁ ማለት ነው። ሉተር ገበሬዎች ማለት ደንቆሮች ናቸውና በጥይት ደግሞ ጆሮዎቻቸው ሊመቱ የሚገባቸው ፍጥረታት ናቸው ብሎ ያምናል። ትቀበለዋለህ? ይሄ እንዲህ አይነት ንግግር የሚናገር የእግዚአብሔር መገለጥ አለበት ብለህ ታምናለህ? አይ ይሄ አሉባልታ ነው፣ በመረጃ የተደገፈ ነገር አይደለም። ይኸው በመስረጃ ላሳይህ። አንዴ ከፍ አድርገኝ ጋዴ። ኦኬ እዚህ ጋር ይታያል። ሶርሱ ኢርላንገን ኤዲሽን ማለት ነው፣ ቮሊዩም 24 ገጽ 294 ላይ የሉተር ወርክ ማለት ነው። እንዲህ ብሎ ይናገራል። ሉተር ቲችስ ዛት ፒዛንትስ አር ኖ ቤተር ዛን ስትሪው ይላል። ከገለባ የማይሻሉ ናቸው ይላል። ፒዛንትስ ወይም ደግሞ ገበሬዎች ከገለባ የማይሻሉ ናቸው ብሎ ይናገራል። they will not hear the word ኦኬ ቃላቶችን የማይሰሙ ስለሆነ ይላል and they are without sense የሌላቸው ስለሆኑ አለ therefore they must be compelled to hear the crack of the whip and the width of bullets and it is only what they deserve። ስለዚህ ሴንስ የሌላቸው ማዳመጥ የማይችሉ ቃላትን መስማት የማይችሉ ከሆነ ለነሱ የሚገባቸው በጥይት ጆሮአቸውን መምታት ነው ብሎ ተናግሮ ነበር። ይኸው ሶርሱን ይኸው ኢርላንገን ቮሊዩም 24 ፔጅ 294 ላይ ተቀበለዋለህ። ይሄንን እንዲህ አይነት ንግግሮችን ማቀር ይሄን ከምን ተነስቶ እንዳለ አውቃል ወይስ ቀጥታ ነው የምትተረጉመው? ከምን ተነስቶ ነው ያለው? አንተ አስረዳን። ከምን ተነስቶ እንደሆነ እንግዲህ አስረዳን እስኪ። ከምን ተነስቶ ነው? አይሱ መጀመሪያ ዋሩን ነው የተቋወመው። ደም መፋሰስ ገበሬዎች የማይሰሙ ደንቆሮች ስለሆኑ በጥይት ጆሮአቸው ሊመቱ የሚገባቸውና ይሄ ነው ለነሱ ዋጋቸው ብሎ ነው እየተናገረ ያለው። ስለምን ጦርነት ነው የምታወራው? አይሰሙም። እሺ የሉተር የተቃወመበት ዓላማ ብለድ ሸዱን ለመቀነስ ነው። መጀመሪያ በአመፁ ምክንያት ይከሰት የነበረውን ብለድ ሸድ ለመቀነስ ነው ዓላማ። 12 አርቲክሎች አሏቸው አይደል? እነዚህ ፒዛንቶች። እሺ እነዛ ያወጧቸውን 12 አርቲክሎች ሲቃወም አልሰሙትም። ቀጥል፣ እየሰማንህ ነው ወንድማችን። እና ስለዛ የማይሰሙ ያላቸው ስላልሰሙት ነው። እሱ ደም መፋሰሱን ለመቀነስ። እሺ ስለዚህ የማይሰሙ ስለሆኑ ጆሮአቸውን በጥይት መቷቸው ነው? አይደለም። ያው በጥይት ጆሮአቸውን ሊመቱ የሚገባቸው እሱ ነው ለነሱ የሚገባቸው። ኦኬ ሴንስ የሌላቸው ፍጥረታት ስለሆኑ ከገለባ የማይሻሉ ናቸውና ብሎ እየተናገረው። ገበሬዎች ከገለባ አይሻሉ እና ጆሮአቸውን ሊመቱ ይገባቸዋል። ይሄ ነው የምን አገላለጽ ነው? ምን ማለት ነው? አገላለጽ ነው። ከገለባ የማይሻሉ ናቸው ምን ማለት ነው? ቆይ ከገለባ የማይሻሉ ናቸው ገለባዎች ናቸው፣ ከገለባ የማይበልጡ ናቸው ምን ማለት ነው? መጽሐፍ ቅዱስ ላይ መጽሐፍ ቅዱስን ተሆነ ወይ ወደ ከመጽሐፍ ቅዱስ ከመሄድ በፊት አገላለጽ ነው ብላሉ። አገላለጹ ምን ማለት ነው? ፍታው። ከገለባ የማይሻሉ ናቸው ምን ማለት ነው እኮ? አለመታዘዛቸውን ለመግለጽ እኮ ነው። አይሰሙ። ገለባ የማይሻሉ ናቸው ማለት አለመታዘዝ የማይታዘዙ ማለት ነው። ኤክስፕሬሽን እኮ ነው ይሄ በፈጣሪ ስም። እሺ 30 ጊዜ ኤክስፕሬሽን ነው ስለማይሰሙ ነው ትላለህ ወይ? አስወረድከው ገና ዋና ሀሳብ ወደ ትምህርቱ። ኧረ ምን ጠይቀው ጥያቄ ነበርኩ።
ና ወንድማችን ግባ ድጋሚ ካለ ቢገባ let there be no half measures crush them cut their throats transfix them leave no stone unturned አንገታቸውን ቁረጧቸው ጉሮሮአቸውን በጥሱላቸው ብሎም ተናግሯል። ይሄንን ሳታውቅ አሁን ቅድም እንዳልኳችሁ ነው እየሰማችሁኝ አይደል? አገላለጽ ነው። ጉሮሮአቸውን ቁረጧቸው አገላለጽ ነው እኮ እሱ የጻፈው ነው። ለተለያየ ዓላማ ለእሱን ማንነት ለማጠልሸት የሚጠቀሙ ሰዎች ጉሮሮአቸውን በጥሱላቸው አገላለጽ ነው ወይስ የምርም ጉሮሮአቸውን በጥሱ እያለ ነው የጻፈው? ለምሳሌ ለስቲ ልንገርሽ፣ ለምሳሌ ነው cut their throats ጉሮሮአቸውን በጥሱላቸው አንገታቸውን ቁረጧቸው ያለው ምንድነው? ጦርነቱን ለማቆም ያው ጦርነቱን ለማቆም አንገታቸውን በጥሱላቸው ያለው ይዋዴ ቀጥልሽ። ኦ ማይ ጋድ ቀጥል ይዋዴ። ኧረ በጣም የሚገርም ሰው ነው። አንገታቸውን በጥሱላቸው ቁረጧቸው ያለ ጦርነቱን ለማቆም ነው። እንዴ አንገት እየቆረጥክ ነው እንዴ ጦርነት የምታቆም? ጨርሰው ነው አጋዲ ደግሞ ምንድነው አንገታቸውን ጨርሰው ነው አንዱ ሳይድ ካላለቀ እንዴት ጦርነት ይቆማል? ምን አይነት ነገር ቀጥል ይዋዴ። እኔ እንደው ስሙ ጋይስ መጨረሻ ላይ ስለ ሉተር አንዳንድ ነገሮች እንነግራቸዋለን። ቀጥል ይዋዴ። እሺ በጣም ጥሩ። ስለዚህ አንገታቸውን ቁረጧቸው ማለት ጦርነቱን ለማቆም ነው አይደል? እሺ አይደል ዞላ? አዎ በለኝና ልቀጥል። አይ ያልኳችሁ ያለው ነገር አልገባችሁም። ለምሳሌ የሆነ ሰው ተናግሮ አንገታቸውን ቁረጧቸው፣ እነሱን አንገታቸውን ቆርጦ መግደል ኃጢአት አይደለም ብሎ መናገሩ ኦኬ ሉተር ይሄ ጦርነቱን ለማቆም ነው አይደል? የተናገርከውን እኮ ነው የምደግመው። በመሰረቱ ጽሁፍ ቀጥታ ይተረጎማል። ያለው ጋዲ ምን አይነት እያዛክ ነው እንዴ ዞላ? አረ ተውት በቃ ሌላ ሰው ቅድም ጦርነቱ ለማቆም ነው በመሆኑ ጽሁፍ ቀጥታ ይተረጎማል። አይ እሺ ፍታ ይዋዴ ኤክስፕሬሽን ነው። እሺ አይ አስበዋል። አንገታቸውን ቁረጧቸው ጉሮሮአቸውን በጥሱላቸው እያለ አረ ጽሁፍ ቀጥታ አይተረጎምም እንዴት እንተርጉመው ወንድማችን? እሺ ተርጉመው ሲባልስ ተርጉመው ኤኮ ኤክስፕሬሽን ነው ይላል ደግሞ በእንግሊዘኛ። ኤኮ ኤክስፕሬሽን ነው። እሺ ምን ማለት ነው? ቃል በቃል ይወሰዳል ጽሁፍ እኮ ምን ማለት ነው? ኤክስፕሬሽን ነው። ያዛክ መሆን አለበት እውነት ለመናገር። እኔ ያው ሪፎርምድ ቴዎሎጂ አምንበታለሁ ስለማምንበት ነው የገባሁት። ከዚህ በፊት ከነጋዴሳ ጋር ስናወራበት ነበር ቆይቷልና ስለዚህ መካነ ኢየሱስም እኔ ህብረትም ስለማረግበት ከረንትሊም በሚወሩት ነገሮች ላይ በተለይ ሎጂካሊ መሆን ማውራት ከቻለ መጀመሪያ ከየት ቤተ እምነት ነው? ሪፎርምድ ስትል ቃለ ሕይወት ነው? ካልቪኒስት ነው? አይደለም መካነ ኢየሱስ አልኩህ እኮ። መካነ ኢየሱስ ነው። ገበሬዎች አንገታቸውን ቁረጧቸው እነሱ መግደል ኃጢአት አይደለም ማለቱ ምን ማለት ነው ሉተር? እሱን ሶርስ አሁን ለምሳሌ ማለት ነው አንድ ሀሳብ ላውራ። አንድ አባት ሊሳሳት ይችላል በንግግሩ በኑሮ አይዶ ነው ይሄኛውን ኤቪደንስ ማለት ነው። ነገር ግን የሚያወራው ነገር ትክክል ከሆነ የእርሱ ፐርሰናሊቲ ያንን የሚያወራበትን ትሩዝ አይቀይረውም። አሁን ለምሳሌ እኔ ፕራክቲካል ኤግዛምፕል ልሰጥ ይችላለሁ። ለምሳሌ ሴንሲቲቭ ሊሆን ይችላል። እንደዛም ቢናገርም ትክክለኛ የእግዚአብሔር ቃል ግን ሊናገር ይችላል ነው
ሊነገር ይችላል። እግዚአብሔር አህያንም ተጠቅሞ ማለት የራሱን መንገድ ሊሰራ ይችላል። ሉተር አህያ አይደለም እኮ፣ ስለ አህያ አይደለም እያወራን ያለን ወንድም። ይቆይ እኔ አሁን ሎጂካሊ ማለት ነው በደንብ ካወራን አሁን ህዝቡ የፈለገውን ይወስዳል መርጦ። ክርስቲያን አንዴ ክርስቲያን አሁን ስለ ሰው እያወራን ስለ አህያ ማምጣቱ እኔ የሆነ ሰዓት ላይ የተደረገ ተአምር ሀሳብና ፐርሰናል ይሄ ሎጂካል ፋላሲ የሚባል አንድ ሰው ሀሳብ ሲያወራ ፐርሰናሊቲ አታክ አይደረግም። በሀሳቡ ነው ዲስከስ የምታደርገው። ምንድነው ፐርሰናል አታክ ያደረጉት? አህያ ያልካው ስለ ሰውየው የሚያወራው ልክ አይደለም እንጂ አንተ ስለምታጨስ ፀሐይ በስተምስራቅ ትወጣለች አይባልም። የምሬን ነው ማለት ምን ማለት? ቆይ እሺ ሎጂካል ፋላሲ ብላል እግዚአብሔር ማለት ነው መገለጡን ወይም ደግሞ ትምህርቶቹን ቅዱሳን ባልሆኑ ሰዎች ያስተምራል ነው ትምህርቱ። አሁን ሐዋርያት ሳይመረጡ ዓለምን ሳይንቁ በቅድስና መንገድ ሳይመላለሱ ግን እግዚአብሔር በእነሱ በኩል ትምህርቶቹን ይገልጣል ነው ሐሳብ። ሐዋርያት አይሳሳቱም ብለህ ነው የምታምነው አንተ? የጠየቁን መልስልኝ። ጥያቄ በጥያቄ አይመለስም። የጠየቁን መልስና ከዛ ትጠይቀኛለህ። እግዚአብሔር ደካማውን ሰው ተጠቅሞ በሚሳሳት ሰው ውስጥ የማይሳሳተውን ሐሳብ ለመሳሳት አልጠየቁህም። ጥያቄውን ስማ። ጥያቄ ራስ አንዴ ስማ። ከይቅርታ ጋር ሚዩት አደረኩ። ስማና ጥያቄ ራስ ፎርሙሌት አድርገህ ለዛ ጥያቄ አትመልስ። የጠየቁን በደንብ ስማ። ከዛ በኋላ አዎ ወይም አይደለም ብለህ ትመልስና ከዛ ጥያቄ ካለ ትጠይቃለህ። በኃጢአት ዓለም ውስጥ በሚመላለስ ኦኬ እግዚአብሔርን በሚሳደብ ሰው በዛ ሰው አድሮ ትክክለኛ ትምህርት ይገልጣል ብለህ ነው ወይ የምታምነው? አንተ እንደዛ ብለህ ታምናለህ ወይ ነው ጥያቄ። ወይም አምናለሁ ወይም አላምንም። ቀጥል። አሁን ክርስቲያን ማይከን ክፈትና ቀጥል። እኔ በደንብ አምናለሁ። ሰውየው ንስሐ ገብቶ ከተመለሰ እግዚአብሔር የትናንትናችንን ጽድቅ የሚሆን ኃጢአታችንን ቆጥሮ በዛሬ የሚፈርድልን አምላክ አይደለም። ምን እንደማምነው ከሆነ ሰው ተሳስቶ ማቴዎስ ወንጌል ምዕራፍ 13 ይደለኛ አንዴ። እሺ እግዚአብሔር እንዲህ ይላል። ኦኬ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ምን ማለት ነው? ክርስቶስን የሚከተል ሰው ክርስቶስን መምሰል አለበት። ኦኬ መምሰል አለበት አይደል? ግዴታ ነው። ለምንድነው መምሰል ያለበት? ግዴታ ነው፣ ግን አንዱ ከአንዱ አይጋጭም። ጊዜ ይወድቃል ይነሳል። እስኪ የምጠይቀን ስም አንተ ሊዲንግ ኩዌስችን ነው አሁን እየጠየቀኝ ያለ። ወደምትፈልገው እንዲሄድልህ የፈለከው ወደምፈልገው ሳይሆን የምታምንበትን ነው የምትመልሰው። ወንድሜ ተረጋጋና የምታምንበትን ነው የምትመልሰው። አሁን ጥቅስ ጠቅሼ ለምንድነው በመልካም ምግባር በመልካም ስራ ለዓለም ሊያበሩ የሚገባቸው? ለምንድነው አለ ክርስቶስ ውስጣቸው ላይ ያለው የክርስቶስ ብርሃን ስለሆነ ክርስቶስን ማሳየት አለ። እኔ ጳውሎስም እንዳለው ማለት ነው ክርስቶስን እንደሚመስል እናንተም እንደምትመስሉ አለ። ስለዚህ በውስጥ አሁን ያለው መንፈስ እውነተኛ ከሆነ እውነተኛ ሆነ መገለጥ አለበት። በጣም ጥሩ። መጽሐፍ ቅዱስ ወንድሙን እንኳን የሚጠላ እርሱ ክርስቶስ ራሱ የለውም እግዚአብሔርም አያውቀውም ይላል አይደል? አዎ። ሉተር እንትኖች አይሁዶች ወይም ደግሞ ገበሬዎች ማለት ምንድናቸው? ልክ እንደ ገለባ የማይሰሙ ስለሆኑ ጆሮአቸው በጥይት ሊመቱ የሚገባቸው እሱ የሚገባቸው ፍጥረታት ናቸው ብሎ ያምናል። እና እነሱን መግደል ደግሞ ኃጢአት አይደለም ብሎ ይናገራል። ስለዚህ እንዲህ አይነት ሰው የክርስቶስ መንፈስ ያለበት ሰው ነው ብለህ ታምናለህ? ይሄንን መቼ አለ ካለ በኋላስ ምን አይነት ነገር ተሰማው? ንስሐ ገብቶበታል ወይ? እውነትም ያለው ነገር ነው ወይ የሚለው ነገር መጣራት አለበት። በምን አይነት ሁኔታ ውስጥ ሆኖ ነው ያለው? በምን አይነት ሁኔታ ውስጥ ሆኖ እንዳለ አንተ ታሳየናለህ። እኔ ጥቅሱን ላሳየ። እሺ በነገራችን ላይ ይሄ ብቻ አይደለም። አንዴ
እሺ ይኸው እሺ ኢርላንገን ኤዲሽን ቮሊዩም 24 ገጽ 294 ላይ ነው። ፒዛንትስ አር ኖ ቤተር ዛን ኤስትሪ አለ ከገለባ የማይሻሉ ናቸው አለ። they will not hear the word and they are without sense የማይሰሙና ምን ሴንስ የሌላቸው ስለሆኑ አለ። ኦኬ ይሄ ጀነራሊ ፒዛንትስ ገበሬዎች ብሎ ነው የሚናገር። ስለዚህ አለ therefore አለ they must be compelled to hear the crack of the whip and the whiz of bullets and it is only what they deserve አለ። ለነሱ የሚገባቸው ምንድነው? ጆሮዎቻቸው በጥይት መብሳት ወይም መምታት ነው ብሎ ተናገረ ማለት ነው። ከገለባ የማይሻሉ ስለሆነ ቀደምም እንትኑም እናሳያለን። ይሄ አንገታቸውን መቁረጥ እነሱን አንገታቸውን መቁረጥ ኃጢአት አይደለም። እንደውም እነሱን በመግደል ከጸሎት በላይ እነሱን በመግደል ወደ እግዚአብሔር መንግስት ምንገባበት ጊዜ ነው ብሎ ሁላ ተናግሯል ሉተር ማለት። ገበሬዎችን በመግደል ወደ እግዚአብሔር መንግስት ከጸሎት በላይ እንድንገባ የሆነበት ጊዜ ነው ብሎ ተናግሯል ማለት ነው። ስለዚህ እንደዚህ አይነት ትምህርቶች የክርስቶስ መንፈስ ያለበት ሰው ንግግር ናቸው ወይ ነው? እሺ አሁን ልናገር ቀጥላ ተናገር። ኦኬ ስለዚህ መንፈሳዊ አባቶች ሜቢ ፖለቲካል ነገር ውስጥ ሲገቡ ኢቭን በሀገራችን ያየነው ነገር ነው እና የተለያየ ነገር ሊናገሩ ይችላሉ። ህዝቡን የሚጎዳ ነገር በስሜታዊነት ብሎትም ከሆነ ማለት ነው። ግን ፕሮቴስታንት እርሱ ፍጹም ነው አይሳሳትም ብለው ለጥብቅና አይቆሙም። እውነት ለመናገር ሉተር የማይሳሳት መልአክ ነው ብለው አይደለም የሚያምኑት። ሉተር ሰው ነው። ነገር ግን በዛ ዘመን ከነበረው ካቶሊክ በጣም ሁጅ ቸርች ናት። አሁንም በጣም ስትራክቸርድ የሆነ ትልቅ እንትን ያላት አደረጃጀት ያላት ቸርች ናት። ጋር አሁን ዘቡሽ ከይቅርታ ጋር ከሰዓታችን ማለት ነው። ቆይ አሁን በሀገራችን እኔ ቪዲዮ ከፍቼ አሳያለሁ። በትልቅ ጵጵስና ውስጥ ያሉ አባቶች የሆነ ስህተት ተሳስተዋል። ምን አይነት አንድ ነገር ያዲ አንተም እንደው ብሮስኪ መሀል ላይ ልግባና ወንድማችን ክርስቲያን አንድ የመጨረሻ አይደል የሚሰጥ ጳጳሳት ብለህ ሜንሽን አታድርግ። ያዲ እኛ ጳጳሳት እምነታችንን መስርተዋል እንዴ? ምን አይነት ማንም የመሰረተ በጳጳስ የተመሰረተ እምነት የለንም። ሁለተኛ ደግሞ የተጠየቀው ጥያቄ ምንድነው? እንዲህ አይነት ንግግሮች የሚናገር ሰው ሪቬሌሽን ወይም ደግሞ መገለጥ የሚመጣለት አካል ነው ብለህ ታምናለህ ወይ ነው? አኩ አንዳንድ ሰዎች እኮ ሀገራችን ፖለቲካ ማን ጠየቀ? ዘለ ፖለቲካ ውስጥ ትገባለህ እንዴ? እንዲህ አይነት ንግግሮች የሚናገር አካል የእግዚአብሔር መገለጥ ይገለጥለታል ወይም ደግሞ እንዲህ አይነት ሰው በእግዚአብሔር መንፈስ ተነድቶ የሚያወራው ብለህ ታምናለህ ወይስ አታምንም ነው ጥያቄ። ስለዚህ አሁን የምንላቸው ነገሮች እኮ ጋይስ መገለጡን ካገኘ በኋላ ነው እንደዚህ የሚናገረው። ኦኬ አንገታቸውን በጥሱ ግደሏቸው። ስለ አይሁድ የሚናገረው ነገር፣ ስለ ሴቶች የሚናገረው ነገር ኦኬ። እንደውም አንድ እንትን ላንብብላችሁ። አንድ መሀል ላይ ስለ እግዚአብሔር ምን ብሎ እንደሚናገር ይሄ በስድብ ሳይሆን በጣም ንቀት የሞላበት ንግግር ስለ እግዚአብሔር ምን እያለ እንደሚናገር ቆይ ላሳያችሁ። እዚህ ሉተር ከሚለው መጽሐፍ ላይ ገጽ 53 እና 54 ላይ አንድ ነገር ላንብብላችሁ። ኦኬ እንዲህ ይላል ገጽ 54 ላይ ማለት ነው ሉተር የሚለው መጽሐፍ ላይ እንዲህ ይላል in that terrible predestination ይላል። ኦኬ in that terrible predestination ያው በፕሪዴስቲኔሽን ያምን ነበርና ምን አይነት እንትን ነበረው? የፕሪዴስቲኔሽን ያስጨንቀው ነበር። በጣም ጭንቀታምም ነበር። ትናንት ስንነግራችሁ ነበር። when I think on it writes Luther I forget the boundless charity of Christ and the goodness of God። ስለ ቀድሞ ውሳኔ የኦገስቲንን ትምህርት የሊቆ ኦገስቲንን ትምህርት መነኩሴ በነበረ ሰዓት ላይ በደንብ ያነብ ስለነበረ ያ የቀድሞ ውሳኔ ትምህርት ውስጡ ገብቶ ስለነበረ ስለዛ ሳስብ የክርስቶስን ቸርነትና የእግዚአብሔርን ቸርነትና የእግዚአብሔርን መሐሪነትና የክርስቶስን ቸርነት እረሳለሁ። and I look upon God as no better than a scoundrel። ኦኬ እግዚአብሔርን ከቅሌታን በተሻለ ሁኔታ አላየውም ጋይስ ቃል በቃል and I look upon God as no better than a scoundrel። imagine guys ይሄን ነገር የሚናገረው እንግዲህ
መገለጡን እንግዲህ እነዛ 95ቱን ቴሲሶች ከመታ በኋላ መገለጡን አገኘ ከተባለ በኋላ እግዚአብሔርን አይሎ ካፖን ጋር አስኖ ቤተር ዛን ስካውንድረር ስለ እግዚአብሔር እንዲህ የተናገረ ሐዋርያ አለ ከሆነ ቅሌታም በተሻለ እግዚአብሔርን አላየውም። ኢማጂን ይቅርታ ይሄንን ነገር ስለማሰማችሁ ራሱ ኦኬ ጤነኛም አይደለም። ትናንት ያው ላይቭ ተቋረጠ እንጂ የተወሰነ ነገር አውርተን ነበር እና አንድ እንትን ልጨምርላችሁ ከሮም አንዴ ቆይ አንዴ እሱን እስክታወጣው ጋዲ የቴብል ቶክ 2397 ቢ ላይ ያለው ከክርስቶስ በላይ በሚስቴና በስራ ባልደረቦቼ እመካለሁ ብሎ የተናገረ እንዲህ ብሎ የሚናገር ደፋር ሰው ነው። አሁን ከዚህ ሰው ነው እንግዲህ በመገለጥ ደረጃ ማለት ነው። አሁን ይሄ ከዕለት ተዕለት ኃጢአት ምናምን ከውድቀት ጋር ምናምን እንዳታገናኙት እሺ። እንዲህ ያለ ማይ ገድ እግዚአብሔር በኃጢአተኞች ይሰራል። ይሄን አምናለሁ። አንድ ግን የማምነው አንድ ነገር ምን መሰለኝ ፐርሰናሊ አባቶችም የሚያስተምሩት እግዚአብሔር ግን በትዕቢተኞች ሰዎች አይሰራም። በጣም ትዕቢተኛ ከመሆኑ የተነሳ አንድ ነገር ያዋዲ ላንብብላችሁ እዚሁ ገጽ 74 ላይ በጣም ትዕቢተኛ ከመሆኑ የተነሳ እነዚህ 95ቱን ቴሲስ ከለጠፈ ምናምን በኋላ ያው እንግዲህ በጊዜው የነበሩት ፖፕ የራሳቸውን ኦኬ ተወካይ ይልካሉ ወደዛ ማለት ወደ ጀርመን ሄደው ያን ነገር ያው ግርግር ስለተፈጠረ ምናምን እንዲያናገሩት ከዛ ወደዛ በሚሄድበት ሰዓት ወደ ፖፑ ተወካይ ወደዛ በሚሄድበት ሰዓት ላይ እንዲህ ብሎ ይናገራል። በደንብ ስሙ ኦኬ If God is concerned for the interest of his son, he will watch over me. If God is concerned for the interest of his son, he will watch over me. እግዚአብሔር ለልጁ ጠቀም ካሰበ እኔን ይጠብቀኛል። ጋይስ ትዕቢቱን ስሙት። እግዚአብሔር ለማ ለክርስቶስ ኢየሱስ ኦር ለልጁ ጠቀም ካሰበ እኔን ይጠብቀኛል። እንግዲህ ትዕቢቱን ተመልከቱት። እሱ የእግዚአብሔር ምን ጠበቃ የእግዚአብሔር እንትን ከዛስ my cause is the cause of Jesus Christ. If God cares not for the glory of Christ, he will endanger his own and will have to bear the shame. እግዚአብሔር ለክርስቶስ ክብር የማይጨነቅ ከሆነ የራሱን ክብር አደጋ ውስጥ ይጥላል እና ሼሙን ደግሞ ሼም ምንድነው እፍረቱን ይከናነባል እንደማለት ነው። ቢር ያደርጋል እንዴ ስለ እግዚአብሔር እንዲነገራል ጋይስ ይሄ አሁን ይሄ እግዚአብሔር እንደው ስለ እግዚአብሔር አምላክ እግዚአብሔር ለልጁ ለኢየሱስ የሚያስብ ከሆነ እኔን ይጠብቀኛል። እንግዲህ እሱ የክርስቶስ ኢየሱስ ህልውና ሉተር ላይ እንደሆነ አድርጉ ኦኬ if God cares not for the glory of Christ እግዚአብሔር ለክርስቶስ ክብር የማይጨነቅ ከሆነ የራሱን ክብር አደጋ ላይ ይጥላል and will have to bear the shame አፍረቱን መከናነብ አለበት ወይ ደግሞ ስለ እግዚአብሔር እንዲህ ብሎ ይተናገራል። ስለ እግዚአብሔር እንዲህ ብሎ መናገርስ እንዴት ነው ነገሩ? መገለጥ የምር እግዚአብሔር መገለጥ እግዚአብሔር እንግዲህ ይሄን የሚያክል ሪፎርሜሽን ይሄን የሚያክል ታድሶ አሁን ፕሮቴስታንቶች እንደሚሉት ያን መገለጥ ያመጣበት ሰው ስለ እግዚአብሔር መልሶ እንዲናገር ይሄን ሁሉ ነገር እና ኤኒዌይስ የተወሰኑ ሐሳቦችን እንተንበልና ሰዓቱም እየሄደ ስለሆነ ለአምስት ሩብ ጉዳይ ነው። በቃ 5 ሰዓት ላይ ምናምን ነገር እንጨርሳለን። መኩ የምትለው ነገር ካለ እድል ስጥ ፓፓ። ማለት የማርቲን ሉተር በነገራችን ላይ ዶክተር ማርቲን ሉተር ላይ በሰፊ ተይዞ ቢካሄድበት መልካም ነው። ጋዲ አንድ ጊዜ የሆነ ሰሞን ስንሰራበት ነበር። አምና ነው መሰለኝ እና በጣም ብዙ ነጥቦች ሲነሱ ነበርና ያው ጠላትነቱ በጣም ከገበሬዎች ጋር ብቻም አይደለም። ያው የናዚም ንስሐ አባት ይባላል አይደል? ንስሐ አባት የሂትለር አንሴስትራል ፋዘር ይባላል ወይ ደግሞ የስፒሪቹዋል ምንድነው ስፒሪቹዋል አንሴስተር ኦፍ ሂትለር ይባላል። የሂትለር መንፈሳዊ አባት ተብሎ ይጠራል። ባይዘው በዛ ልክ የሚጠራ ነውና በተለይ አይሁዳኖችንም በጣም እንትን ሲያደርግ ነበር፣ ሲያስጨፈጭፍ የነበረ አንዱ እሱ ነው። አይሁዶችን ማለት ነው። ከዛ አንድ ላንብብላችሁ እስቲ የሃርቲማን ግሪሳር
ሉተር ቮሉም 5 ፔጅ 413 ላይ አይሁዳውያን የማጠምቀው ቢሆን ይላል። ሉተር ነው የሚናገረው፣ በደንብ ስሙት። አይሁዳውያንን የማጠምቀው ቢሆን ወደ ወንዝ ዳር ወስጄ በአንገቱ ዙሪያ ድንጋይ አሰሬ በአብርሃም ስም አጠምቅሃለሁ እያልኩ ወደ ወንዝ ገፋዋለሁ። በአብርሃም ስም አጠምቀዋለሁ እያልኩ የመጨረሻ እንትን ጥግ ማለት ነው። ማለት አይሁዳውያንን በጣም ጥላቻ ነበረ። እሱ ብቻ አይደለም፣ ቀጥሎ ምን ያህል አይሁዳውያንን ልንበቀላቸውና ልንገላቸው ይገባናል። ሙሴ በምድረ በዳ በእነርሱ መካከል ሲገድል 3000 ሰዎች እንዳደረገው እኛም በከባድ ስራና በማንኛውም አይነት መከራ ሁሉ ልናሰቃያቸው ይገባል። ይሄ አሁን ሙሴ 3000 ሰው ገድሏል። በጣም የሚገርመው ነገር ደግሞ ልንገላቸው ይገባል፣ ልናሰቃያቸው ይገባል አይሁዳውያን። ዛም የመጨረሻ የክፋት ጥግ ማለት ነው። አሁን ከዚህ ነው መገለጥ፣ እውነተኛ መገለጥ ከእንደዚህ አይነት ደግሞ ይሄ ነገር በነገራችን ላይ ጋዲ ከተደረገው ከመገለጡ በኋላ ማርቲን ሉተራንን ከመሰረተ በኋላ ነው ይሄ ነገር እንግዲህ የሚናገረው ማለት ነው። ስለነሱ በጣም ቴብል ቶክ ላይም የወጣው በጣም ብዙ እንትኖች አሉና አይ በሰፊው የሆነ ቀን እንሄድበታለን። ታች ያላችሁ ሰዎች ሜቢ አንዳንድ ሰዎች እንደው ዝም ብለን ይሄ መጽሐፍ ለምሳሌ ዮአድም ቅድም የሚያነበው የራሱ የመጽሐፍ ሶርስ አለው፣ መኩም እንደዛው። ለምሳሌ እኔ ሳነብላችሁ የነበረው ከዚህ ነው። ኦኬ ፍራንክ ብሬንታኖ ከጻፈው ሉተር ከሚል መጽሐፍ ነው። ኦኬ ፍራንክ ብሬንታኖ ከነበረውና ያው እልም ያለ ዘረኛ ነበረ፣ ሰው ገዳይ ነበረ፣ ነፍሰ ገዳይ ነበረ። ለነዛ ሁሉ ብዙ ገበሬዎች ሞቷል። ያኔ በገበሬው ላይክ በነበረው አመጽ ጀርመን ውስጥ በዋናነት እነዛ ሁሉ ገበሬዎች እንዲገደሉ እጁ የነበረበት አሁን መኩ እንዳነበብላችሁ ደግሞ እልም ያለ ዘረኛ የነበረ ሰው ነው። እልም ያለ ባይ ዘ ዌይ መኩ የሚገርም ነገር ማለት ነው። ያኔ ሪፎርሜሽኑ ራሱ ጀርመን ላይ በደንብ እንዲቀጣጠል የተጠቀመው ንግግር ምን እንደሆነ ታውቃለህ? እኛ ጀርመኖች ከሁሉም ዘር የበላይ ነን። ለሮም ያው በፊት እንደምታውቁ ካቶሊክ ቤተክርስቲያን ቫቲካን ሮም ላይ አይደል የተቀመጠችው። ግብር ላይክ በዓለም አቀፍ ደረጃ ያሉ ካቶሊክ ቤተክርስቲያኖች ለሮም ግብር ይገብራሉ። እንደኛ ለምንድን ነው ለሮም የምገበረው ብሎ ነበር መጀመሪያ። እኛ ጀርመኖች ከሁሉም ዘሮች የበላይ ነን እያለ ነበር ቅስቀሳውን ለሚያደርገው። አስበዋል? ጳውሎስ ሄዶ እንደዚህ አይነት ስብከት ሲሰብክ፣ ጴጥሮስ ሄዶ እንደዚህ አይነት ስብከት ሲሰብክ። ኦኬ እና በጣም በእንትን አይገናኙም ይላል። አንድ ከስር ደግሞ ሂትለርና ሉተር በዘመን አይገናኙም። እሱን እኮ ለዛ እኮ ነው ቀድሞ አያቱ የተባለው፣ መንፈሳዊ አባቱ እኮ የተባለው በዘመን ስለማይገናኝ ነው። ገባን እኮ የሆነ ነገር በሉታ። እሺ ዋችማን እንኳን ደህና መጣ ኢያሱ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነህ? ሉተር በለው። ሉተር የሚባል ከመካነስ ቤተ እምነት ነው። ከመካነ ኢየሱስ። ጥምቀት ለድነት ነው። ያው መጽሐፍ ቅዱስ እንደምንለው ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። መጽሐፍ ቅዱስ አይልም። ኦኬ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም። መጽሐፍ ቅዱስ አይልም ወይ ነው እኮ ያልኩት። እንኳን ስጋዬ ነው። አዎ እሺ ለምሳሌ ሙሉ ወንጌሎችን ብንወስድ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው የሚያምኑት። ማን ነው ትክክል ከሁለታችሁ? እንደያረዳደው ነው። አንተ እንደተረዳው ነው። እኔ ደግሞ መጽሐፍ ቅዱስ ላይ የተጻፈው ቀጥታ ነው። ጌታ ያስተማረው ትምህርት አንተ መረዳት ወይስ ጌታ ያስተማረው ትክክለኛ ትምህርት የትኛው ነው? ሁለተኛው ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው የሚለው ነው ወይስ አይደለም የሚለው ነው ጌታ ያስተማረው? እንኳችሁ ብሉ ጠጡ ይላል አይደል? ስጋዬ ነው ስለእናንተ መፈስ ብሎ አይል። ስለዚህ ጌታ ያስተማረው ትምህርት የጌታ ስጋና ደም ነው የሚለው ነው አይደለ? ከዚህ ተቃራኒ የሚያስተምሩት የክርስቶስን ትምህርት ተቀብለዋል አልተቀበሉም? አረዳድ ነው፣ አስተምሮ ነው። እንዴት አርገ ምን ማለት ነው አረዳድ? እንዴ የምን መረዳት የምታወራው?
ቅዱስ ቁርባን እውነተኛ ነው። አንተ አሁን ስለ አስተምሮ ነው እኮ ያወራ ያለው። ስለ አስተምሮ ልምጣለ። ቅዱስ ቁርባን ህይወት ይሰጣል ብለህ ታምናለህ አይደል? አዋ ሙሉ ወንጌሎች ህይወት ይሰጣል ብለው አያምኑ። እንደማያምኑ እንዴት ተረዳት? ምንም ይታወቃል። ጴንጤቆስጣሎች ናቸው። ጴንጤቆስጣሎች በሙሉ አያምኑም ሲጀመር ይሄንን። አይ አሁን እያንዳንዱ አውዱ ተጠብቆ ነው። አሁን ስታነብም የነበረው ስለ ሉተር ስትተች የነበራቸው ነገሮች አንተ እንደጻፍከው ነው እያወራ ያለው። አንተ እንደጻፍከው ሳይሆን ሰውዬ እንዳለው ነው ነገሮቹ። ችግር የለውም። እሺ ሉተር አንገታቸውን ቁረጧቸው፣ የገበሬዎችን አንገታቸውን በጥሷቸው፣ ጉሮሯቸውን ቁረጧቸው እያለ ሲናገር ምን ማለት ነው? እስቲ አብራራል። በስንት ዓመተ ምህረትና በምን ዘመን ለማን ነው ጻፈው? ማን ነው እዛ የነበረው? ይሄን ሲጽፍ የነበረው ጽሁፉን መጻፍ ትችላለህ። ከዚህ ከኋላ መጻፍ ይችላል፣ ፊትም ይጻፍ ይችላል። በምን ጊዜ ወቅቱን ምናምን ታውቃለህ? እዛ እሱ ጋር የነበረ ጊዜ ታውቃለህ? ምን ጊዜ ነው? ይሄ ቆይ ጠብቀኝ። ችግር የለውም ወንድማችን፣ ደስ እያለኝ ነው ማውጣልህ። እሺ ሜይ 5 ካላንደር አውጥተህ ቼክ ማድረግ ትችላለህ። ሜይ 5 1525 ዓመተ ምህረት ላይ ነው ሉተር ይሄን ነገር የጻፈው። ማን ነበር ሉተር? መጽሐፉን በምንድነው ማን ነው ያረጋገጠ? ሉተር ጽፏል የሚለው በምን መጽሐፍ ቅዱስን ሐዋርያት መጽሐፋቸውን በምን አረጋገጥክ? መጽሐፍ ቅዱስ ሐዋርያትና ሉተር እኮ ፈርሰን ነው። እንዳንተ ሰው ነው እኮ ሉተር ሊሆን ይችላል፣ ሐሳብ ሊሆን ይችላል። የዛኔ በዛ ሰዓት ላይ ጽፏል የሚለው በምን አመንክ አንተ? ወይ መጽሐፍ ቅዱስን ሐዋርያት እንደጻፉ በምን አወቅ? እግዚአብሔር ቃል ነው የማይቀየር እንደሆነ እግዚአብሔር ቃል ሐዋርያት እንደጻፉ በምን አወቅ? አባቶቹ ያስቀመጡት መረጃ አለ። በመረጃ መሰረት ነው። አንተ አሁን እዚህ ጋር ተነስተህ ከጫካ ወይ ከኪስ አውጥተህ አውርተህ ይሁን በምን ይሁን ይሄን መተቸት ትርጉም አለ። ተሳስተውስ ቢሆን ተሳስተውስ ዋችማን ካምባክ ምንድነው የምትሉኝ በዚህ ሰዓት? ዋችማን እሺ። ስለዚህ ሁለት ደቂቃ ወስዳችሁ ያዲ የምትሉት ነገር ካለ እድል ልስጣችሁና አንድ መዝሙር ሰምተን ምናምን ነገር የዛሬውን ቶፒክ እናጠቃላለን። መኩ ካንተ ልጀምርና ወደ ዮሐድ ሄዳለሁ። 2 ደቂቃ ሰጣለሁ። አጠር በአንድ ደቂቃ ውስጥ ብዙ ሐሳብ ስላነሳ you can take 1 minute go ahead። እሺ ዜና ክብርልን። ለማንኛውም አጠቃላይ እንግዲህ ያየነው ሉተርና ፕሮቴስታንቲዝም አብዛኛው ምንድነው እስካሁን እየተረዳን የነበረው ሉተርን ይቀበላሉ፣ ግማሹ ማለት ከ90% በላይ ግን ሉተርን የካዱ ናቸው። ሉተራን ጨምሮ ሉተርን የካዱ አሉ አብዛኛው ማለት ነው። ለምን? ትምህርቶቹ እርሱ ያስተማራቸውን ብዙዎቹን አይቀበሉትም። እሱ ሲያደርግ የነበረው በተለይ ደግሞ በጣም ጭካኔ የበዛበትን ጭካኔ የሞላበትን ዘረኝነትን ክርስቶስ ላይ የሚናገረው አንደበት እግዚአብሔር ላይ የሚናገረው አንደበት ታስታውሳለህ? ጋዲ አምና ማስረጃ ላይ አምጥተህ ያሳየው እግዚአብሔር ላይ እንደ ሸምበቆ ምናምን እሱ ጊዜ በጣም ይገርመኛልና ዞሮ ዞሮ ይሄ ነገር ይቀጥላል። በነገራችን ላይ በደንብ ነው ሉተር ላይ መከር ያለበትና ከተበላሸ ነገር ጥሩ ምንጭ ሊገኝ አይችልም ማለት ከተበላሸ ምንጭ ጥሩ ውሃ ልታገኝ አትችልም። ጥሩ ውሃ ከጥሩ ምንጭ ነው የምታገኘው በቃ። ስለዚህ እኛ ደግሞ ቤተክርስቲያናችን ከጥሩ የሆነ ከእውነተኛ ምንጭ የሆነ ከክርስቶስ ነው የተቀዳው። ያቺ ትምህርት ደግሞ እስከ ዘላለም ድረስ ትጸናለች። ወርዛት ማተር ኑ ወደ ቤተክርስቲያን ተጨመሩ እንላችኋለን። ቴንኪው ጋዲ ቃሎት ያሰማልን። መኩዬ እግዚአብሔር ያክብርልን። ብሩስኪ እግዚአብሔር ያክብርልን። ዮሐዴ ወይ ጋዲ ኦኬ። የተወሰነ ብዙ ነገር አንስተናል። የተወሰነ ነገር ብቻ በአንድ ደቂቃ ምናምን ለማለት ያክል አሁን ይሄንን ባይዘው የሉተርን ነገር ማለት ነው። ለምንድነው አንዴ ኢሹ የሚነሳው? ለፕሮቴስታንቲዝም ባይዘው መሰረት ስለሆነ ነው። መሰረት የሆነውን አካል ስለሱ አይመለከተኝም ይላሉ።
ደግሞ የሚናገራቸው ከክርስትና ቃል በቃል የሚጋጩ ሀሳቦችን ግለሰብ ነው ከሱ ስህተት አይጠፋም። እንዴ ፕሮቴስታንቶች ከእስልምና ጋር ስትወያዩ መሐመድ እንዴት ነቢይ ሊሆን ይችላል ብላችሁ ከምትቃወሙት ህይወቱ አይደል? ህይወት እኮ ነው። እንዴት ህፃን ልጅ ያገባል፣ ሰዎችን ግደሉ ይላል፣ የሃይማኖት ነፃነት አይሰጥም ምናምን ብላችሁ አርግ የምታደርጉት ለምንድን ነው ታዲያ? ኦኬ ጥፋቶች ናቸው ብላችሁ ለምን አታልፉትም ታዲያ? በቃ የግል ድካሙ ነው ብሎ ማለፍ እኮ ነው። እንደዛ አይደለም። ባይዘው በኦርቶዶክሲ ማለት ነው። የኦርቶዶክሲ አንድ አባት እንደ አባት ራሱ ለመቆጠር እንደ አባት ለመቆጠር በሚኒማም 3 ክራይቴሪያዎች ለአባትነት ነው። እነሱ ሶርሶች አይደሉም ምናምን እኮ በቃ የተቀበሉትን ማስተላለፍ ለሚያስተላልፉ አባቶች እንኳን ተአማኒነታቸውን ለመቀበል ከሚያስፈልጉ የመጀመሪያው ኦርቶዶክስ ኦፍ ዶክትሪን ነው። የመጀመሪያ የቀናውን ዶክትሪን መቀበል መቻል አለበት። ሁለተኛው ደግሞ ሆሊነስ ኦፍ ላይፍ ነው፣ የህይወት ቅድስና ነው። ሶስተኛ ደግሞ አንቲኪቲ ነው ማለት ለአንድ አባት ለመባል ሶስቱ ነገሮች የግድ ያስፈልጉታል። በዶክትሪኑ ወይም ደግሞ በሃይማኖት ደረጃ ኦርቶዶክሳዊ ሃይማኖት ሊኖረው ይገባል። ሁለተኛው ደግሞ የቅድስና ህይወቱ የታወቀ ሊሆን ይገባል። መስፈርት ነው። ባይዘው 3 መሰረታዊ መስፈርቶች አሉ። ከሶስቱ ሁለተኛው ሆሊነስ ኦፍ ላይፍ ነው፣ የህይወት ቅድስና ነው። ከዛ በኋላ ጥንታዊነት ይባላል ወይም ደግሞ ቀደምትነት፣ ወደ ሐዋርያት የቀረበ መሆን፣ እሱ እንደ መስፈርት ነው። ከዛ ጽሁፎችን መጻፍ ምናምን የሚሉ ሌሎች ክራይቴሪያዎችም ይጨምራሉ። መሰረቶቹ ግን 3ቱ ናቸው። አሁን እነዚህ በአባት ደረጃ አትናቴዎስ ለመቀበል ቅዱስ ዮሐንስ አፈወርቅን ለመቀበል የሚመጡ ክራይቴሪያዎች ናቸው። እነዚህ ግን ለሃይማኖት ሶርሶች ናቸው፣ መሰረቶች ናቸው አይደሉም። ቅዱስ ዮሐንስ መሰረት አይደለም፣ አትናቴዎስ መሰረት አይደለም። እንደውም አትናቴዎስ ምን ይላል? አዲስ ትምህርት ከተጀመረ ከዛ በኋላ ያ ትምህርት የሱ ይሆናል፣ የሚከተሉትም የሱ ተከታዩ ተብለው ይጠራሉ። እኛ ግን ክርስቲያን ተብለን መጠራታችን ምንድነው አለ? ከክርስቶስ ነው መሰረታችን፣ የክርስቶስና የክርስቶስ ሐዋርያት ያስተማሩትን ትምህርት በመያዛችን ነው ይላል። በቃ ዛቲስ አያቸው የክርስትና መሰረትን። እናንተ ግን መሰረታችሁ 5ቱ ሶላዎች ለመጀመሪያ ጊዜ ያለው ሉተር ነው። ይህን ያለው አካል ግን ህይወቱ ስትመለከቱት ከመሐመድ የባሰ ሆኖ ታገኙታላችሁ። ከክርስቲያን ይቅርና ከእስልምና ራሱ የባሰው ነው። ህፃናትን ይሄ ሚስትን ማግባት ምንም ችግር የለውም። ሴቶች ላይ ያለው እይታ፣ ገበሬዎች ላይ ያለው እይታ፣ አይሁዶች ላይ ያለው እይታ፣ ጥላቻ ስፔሻሊ በጣም የሚያስገርም ነው። ባይዘይ በደንብ እንገባበታለን ብለዋል ሉተር። እንዴት ነው እንደዚህ ወደ እንደዚህ አይነት ህይወት ራሱ የመጣው የሚለው አጀማመሩ ልክ መሐመድ አጀማመሩ ነብይነቱ እንዴት እንደጀመረ እንደምናየው የሉተርም መገለጥ አጀማመር በሰፊው ሌላ ጊዜ እንዴት ወደ እንደዚህ አይነት ትምህርቶች እንደመጣ መጠጥ ላይ ያለው እይታ ምናምን በሰፊው እናያለን። እግዚአብሔር ከረዳን እና ካቆየን እግዚአብሔር ይስጥልን። ቃልዮት ያሰማልን። ዮሐዴ እናመሰግናለን። ያው በአጠቃላይ ምንድነው አሁን ዮሐዴ መጨረሻ ላይ አንድ የተናገራት ነገር አለ። ሉተር ምን ይል ነበረ ገና ምንኩስና ህይወት እንደጀመረ? ማሜ ያው ዮሐዴ በዛ ዋሻ እንግዲህ ያ አካል መልአክ ብለው እነሱ የሚሉት ይሁን ያቅበዘበዘው እንደነበረ ይንቀጠቀጥ እንደነበረ ሁሉ ሉተር ምን ይል ነበረ? በጣም ሰይጣን ያሰቃየው ነበር፣ ይፈትነው ነበር፣ በሰይጣን ይሰቃየ ነበርና ይሄ የሰይጣን ፈተና ለኔ ብቻ ነው ወይ የሚታየኝ ይል ነበር። ባይዘው እንትን ሉተርና መሐመድ የሚለውን ባይዘው ዮሐዴ እንገባበታለን። እሱን የምሬን ነው። ቁጭ አድርገን ፖይንቶችን እናስቀምጥና በሰይጣን መሰቃየት፣ ሰዎችን መጥላት፣ ሰዎችን ማስገደል እያልን ካታጎሪ አውጥተን በስርዓት የምንሄድበት ኦቨርኦል ምንድነው ይሄ የሚነሳበት ዋናው ዓላማ ዮሐዴ ቅድም በጣም ጥሩ ፖይንት አንስቷል። በቃ ኦኬ ጥሩ ፖይንት አንስቷል። እሱ ምንድነው ፕሮቴስታንቶች ከሙስሊሞች ጋር ስትወያዩ መሐመድ እንዲያደረገ የምትሉት ለምንድነው ከተባለ ህይወቱ ኦኬ ከአምላክ መገለጥን ለመቀበል ወይ ደግሞ ከአምላክ መገለጥን የተቀበለን ሰው ህይወት ስላልነበረው ህይወቱ። ሉተርም ደግሞ እኛ እያልን ያለ ነው ከቀደም ጀምሮ የምናነበው መገለጡን ከማግኘቱ በፊት ስለነበረው ነገር አይደለም። መገለጡን አገኘ፣ ሪቨሌሽኑን አገኘ ወይ ደግሞ ኦኬ ይሄንን እንቅስቃሴ ሪፎርሜሽን ጀመረ ከተባለበት ጊዜ በኋላ ነው። which means ከኦክቶበር 31 15 17 በኋላ ያሉ ነገሮች ናቸው ብዙዎቹ። ቀደም ለምሳሌ ያሳያችሁ 15 25 ላይ ነው አንገታቸው ይቆረጥ ምናምን ያለው ሪፎርሜሽን እንቅስቃሴውን ከጀመረ ከ8 ዓመት በኋላ ከ8 ዓመት በኋላ ኦኬ። ስለዚህ በሰፊው ሌሎች ነገሮችን እናነሳለን። እግዚአብሔር ላይ የሚናገራቸው ነገሮች እግዚአብሔር አብ ላይ ቀደም ያነበብኩላችሁ ነገር አለ። እንግዲህ እስቲ
የልጁን ክብር ለመጠበቅ ላይክ የጌታችን የኢየሱስ ክብር ጠባቂ ሉተር ሆኖ እግዚአብሔር አብ የልጁን ክብር መጠበቅ የማይፈልግ ከሆነ ውርደቱን ራሱ ይከናነባል ራሱ እኔ አሁን እንደዚህ አይነት ንግግር በጣም ኤኒዌይስ ዞሮ ምንድነው አሁንም ሰዎችን ጥሪ የምናደርገው ምንድነው ክርስትና 15 17 ላይ አልተጀመረም በደንብ ስሙ ክርስትና 15 17 ላይ አልተጀመረም ከጌታ ቤተክርስቲያን ውጪ ወይ ደግሞ ከክርስትና ከኦርቶዶክሲ ውጪ ሄዳችሁ ብትመለከቱ ፕሮቴስታንቲዝም ሉተር ነው መጀመሪያው እስልምናውን ሄዳችሁ ብትጀምሩ መሐመድ ነው መጀመሪያው ኦኬ ጆቫ ዊትነስ ጋር ብትሄዱ ግለሰብን ጠቅሳለን አድቬንቲስቶች ጋር ብትሄዱ ግለሰብን ጠቅሳለን ኦንሊ ጂሰሶች ጋር ሄዳችሁ ብትመለከቱ ግለሰብ ይጠቀሳል አሪያኒዝም ብትመለከቱ አሪዮስን ጠቅሳላችሁ ኦኬ ኒስቶሪያኒዝም ጋር ብትሄዱ ንስጥሮስን የነ መቅደኒዮስ ጋር ሁሉም ጋር ብትሄዱ ከጌታ ቤተክርስቲያን ውጪ ቅድም ይዋዲ እንዳለው ቅዱስ አትናቴዎስም እንደጠቀሰው ግለሰቦች ናቸው መነሻቸው ወደ ጌታ ቤተክርስቲያን ስንመጣ ግን ማን ነው መነሻው ጌታችን መድኃኒታችን ኢየሱስ ክርስቶስ ለነበረን ቆይታ በሙሉ እግዚአብሔር አምላክ ስሙ የተመሰገነን ሜቢ ወንድማችን ፍሬዘር እስካሁን ስናወራ የነበረው ነገር ካልተኛ ይቅርታ አርዝመናል እናቃለን ሰምታል ሜቢ ገስት ላይ ረጅም ሰዓት አስቀመጥን እድል ሳንሰጥ በጣም ይቅርታ ግን የለም እኮ ጋዲ ፍሬዘር እኔ ይታየኛል አይደል አረ ይታያል አለ እንዴ መኩ መነጽርህን አርግ እንጂ መኩ ኃጢአትህ እኮ ነው መኩ ንስሐ ግባ የለም እናሲስ እንዴ የለም ማለት ተኝቷል እያልከን ነው ወይስ ገስት ላይ የለም ነው ገስት ላይ የለም አተልቄ ጉድ እንዳልሰራ ዮሐን ኃጢአታችን የኔና አንተ ነው እንዴ ቆይ እስቲ ላተልቀው አንተ ይሄው አተልኩት ማን ነው ትልቁ ላይ ያለው መኩ ከኔ አትሳቅ መልስ ጭራሽ ባዶ ገስት ባዶ ገስት አይ ዮሐዲ ቅድስናችን ነው ተው ኮሜንት ላይ ማንንም አይታይም የምትሉ ሰዎች አሁን በዚህ ሰዓት ደግሞ ማን ነው አንተሽ እንደው ችግር አለ በሰርግ ቦታው ነው ወይ በዚህ ሰዓት ሳይሰማ ዝም ይጽባላ አይ አሁን ሲነቃ ዝም ብለው እኔ ካንተ ልክ ከሰርግ ትነቃለች አንዱን ትጎትተዋለች እንዴ ባዶ እንትን አይ አንድ ምክር ግን እንምከር ገስት ላይ ሰው አይታየንም ያላችሁ ሰዎች ነገ ተነሱና ጧት ንስሐ አባታችሁ ጋር ተደውሉና ኃጢአታችሁን ተናዘዙ አረ ወር ልጅ የለም እስከድም እኮ ነው የለም ያላችሁ ሰዎች ግን ንስሐ ግቡ እና ዮሐዲ ያው እንግዲህ ቅድስናችንን መናገር አንፈልግም ያው ግን እግዚአብሔር ደግሞ ያው አንድ ሌላ ምክንያት እየገለጠው ነው እዚህ ጋር እኛም ዮሐዲ እናንተ ተያይዛችሁ መኩ ወይ ራስን ፈትን ይላል መጽሐፉ ፈትን እባክህ ራስን መርምር አረ መርምሩ ራሳችሁ መርምሩ እኔ ያየው ነው የወረደው በነገራችን ላይ ኃጢአት የለብንም ብንል ራሳችን እናስታለን ብሏል ዮሐንስ ቅዱስ ዮሐንስ ስለዚህ አለብን ሁላችንም እንሂድ ለማንኛውም መዝሙር መክፈት የሚችል ሰው አለ መኩ ወይ እንትን ላይክ ለሁለት ደቂቃ ለሶስት ደቂቃ በገና መጫወት ትችላለህ እንዴ የለም አሁን በገና እኔጋ የለም በሚገርም ሁኔታ ጥራሽ የራስህን በገና መሸጥ ጀመርክ አይ መኩ አይ ነጋዴ የራስህን በገና መሸጥ እንዴት በሆነ ጉዳይ ማለት ነው እሺ በሚገርም ሁኔታ ወደ ኒውዮርክ ነው ሄደው ገሰገሰ ተደረገ አዲስ ፈጥሮ ሪሶይ ምንድነው በዚህ ማታ ወዳችንን የሚያጨው መኩ ዝቅ ላረገ ጋዲ ምን ይመስላል ነገር አልናፈቀም አላማየኝ ምናምን ነገር ከትፎ ነው የሚታየው ከዛ ውጭ ምን ይሆናል አረ በዚህ ሰዓት ምን አረኩ ወንድሜ እኔ አሁን ቤቴ ላይ 5:10 ነው እኮ በቃ ፉጨት አስተማሪ መስል ሆዳችን ሊጮህ ነው እንግዲህ አይሻልም እንደዚህ ያው ልደታም ስለሆነች ብለን በትሪና በሳን ነው እየበላ ያለው በሰርቪስ በለው ምንም ለውጥ የለውም ብላለን እውነት አንተ የልጆች አባት ነው ምግብ ያስፈልጋል ወንድማችን ምግብ ያስፈልጋል
እየሰራች ነበር። በቃ ሚዩት አድርግ ወንድማችን።